ውድና የተከበራችሁ የቻናላችን ቤተሰቦች እንደምን ቆያችሁልን? ዛሬም በአዲስ ነገር ተመልሰን መጥተናል። እንግዲህ ብዙዎች ሲጠይቁት የነበረውን ነፃ ኢንተርኔት ፋይል አሰራሩን አሳያችኋለሁ። ያንን ነገር በማድረግ በነፃ ቻናል ከፍታችሁ ብዙ ፎሎወር ማፍራት ትችላላችሁ። እንደዚሁም ለራሳችሁ መጠቀም ትችላላችሁ ማለት ነው። እንግዲህ ይህን ነገር ስናደርግ የምንጠቀመው አንድ አፕሊኬሽን አለ ማለት ነው። ያን አፕሊኬሽን ነው ዛሬ ማሳያችሁ። ቀጥታ ያን አፕሊኬሽን እንዴት እንደምታወርዱ መጨረሻ ላይ አሳያችኋለሁ። ወደ አፕሊኬሽኑ እንገባለን። አፕሊኬሽኑ ኢንተርፌሱ እንደዚህ ይመስላል። እንግዲህ ይህን ኦሪጂናል የሆነ አፕሊኬሽን ነው ከኛ ጋር የሚያገኙት። ያለበለዚያ ብዙ ፌክ አፕሊኬሽኖች ስላሉ እናንተ የምትሰሩት ነገር ትክክል አይሆንም ማለት ነው። በመጀመሪያ ወደ ሴቲንግ ላይ እንገባለን። ከዛም በኋላ ተነል ሞድ አለ። ተነል ሞድ እና ኮንፊገር ዲኤንኤስ አለ። እኛ ቀጥታ የክራው ምልክትን ነው የምንነካው። ከላይ የክራው ምልክት አለች፣ የንጉስ ምልክት፣ እሷን ነው ክሊክ አድርገን ሰርቨር እንመርጣለን ማለት ነው። ይህን ነገር ስናደርግ ዳታ ወይም ደግሞ ዋይፋይ ማብራት አለብን። ስለዚህ ሰርቨር መርጬ የፈረንሳይን ሰርቨር መረጥኩና ኦኬ ስለው እዚህ ጋር ማስታወቂያ ያመጣልኛል ማለት ነው። እንግዲህ ማስታወቂያውን ስኪፕ አደርገዋለሁ። እናንተ ማስታወቂያውን ካያችሁ በኋላ ሰርቨር አድድ የሚል ነገር ያመጣላችኋል። ሰርቨር አድድ ካለ በኋላ ኮንፊገር ማድረግ ያለብን አለ ዲኤንኤሉ ማለት ነው። ዲኤንኤሱን ኮንፊገር ካላረገን አይሰራልንም ነፃ ኢንተርኔት ፋይሉ ማለት ነው። ስለዚህ ኮንፊገር የሚለውን ስለካ ዩዲፒ አለ። ከዛም እዚህ ጋር ለኔ የሰጠኝ ሰርቨር ዲኤንኤስ ይህ ይመስላል። ለእናንተ የተለየ ሊሰጣችሁ ይችላል። እንግዲህ የኔ አይነት ከሰጣችሁ ሴቭ ዲኤንኤስ ትሉታላችሁ። ከዛ በኋላ ወደ ኋላ ባክ ታረጉና ስታርት ታረጉታላችሁ ማለት ነው። እንግዲህ ይኸው መጥቶልኛል። ስለዚህ ስታርት ለዋለሁ። ዳታዬን አበራና ምንም አይነት ብር መኖር የለበትም ስልካችሁ ላይ። ቀጥታ ስታርት ስትሉት ፍሪ ቪፒኤን ዲኤንኤስ ይላል ማለት ነው። ያን ነገር ማረጋገጥ አለባችሁ። እንደምታዩት እኔ ምንም አይነት ብር የለኝም። ቆይቶም ኮኔክት ሊያደርግ ይችላል። እንጠብቀዋለን። አንድ 30 ሰከንድ እንጠብቀዋለን። ካላመጣ ቀጥታ ኤርፕሌን ሞድ ኦን ኦፍ ነው የምናደርገው። ስለዚህ እኔ ስላላመጣልኝ ኮኔክቲንግ እያለገ ስለሆነ ቀጥታ ኤርፕሌን ሞድ ኦን ኦፍ አደርጋለሁ ማለት ነው። ቀጥታ ኦን ኦፍ ሳደርገው እንግዲህ ይሄው እንደምታዩት ኤርፕሌን ሞድ ኦን ኦፍ አድርጌያለሁ። ዘን አሁን በድጋሚ ዲስኮኔክት አድርጎልኛል። ዘን ስታርት ለዋለሁ ማለት ነው። ስታርት ስለው እንደምታዩት ወዲያውኑ ኮኔክት አድርገ ማለት ነው። ይህ ማለት ትክክለኛውን አይፒ ያገኘ። ልክ ሲመጣ በምንድን ነው የምናውቀው? ማስታወቂያ ያመጣልናል። አሁን ለቼክአፕ ወደ ፌስቡክ ስገባ በምታዩት መልኩ በፍጥነት እንግዲህ መካከለኛ ነው ፍጥነቱ። ለቴሌግራም ለፌስቡክ ያገለግላል። በምታዩት መልኩ በነፃ ያስጠቅመናል ማለት ነው። እንግዲህ ይህን አፕሊኬሽን እንዴት እናወርድ? ይህን አፕሊኬሽን ለማውረድ ፕሌይ ስቶር ላይ እንገባና አዶናይ ቲፕስ እንላለን። ከዛም በኋላ አዶናይ ቲፕስን ዳውንሎድ አድርገን ኦፕን እንለዋለን። በመቀጠል አዶናይ ቲፕስ ላይ ከገባን በኋላ ሰርች ባሩ ላይ KK70 ብለን ሰርች እናደርጋለን። ከዛም ትክክለኛውን አፕሊኬሽን በማውረድ መጠቀም እንችላለን ማለት ነው።